ይሄ ቪዲዮ ኤጀንሲ ለምትሰሩ ደላላዎች ማለት ነው። እቺ መልእክት እንድትሰሙ ይፈልጋሉ። ባካችሁ በፈጠራችሁ በመድኃኒዓለም ስም እኔ እንደናንተ ውሸት አልችልበትም። አንድ ነገር ልንገራችሁ። እኛ ኢትዮጵያዊ አማራም ምንሆን ኦሮሞም ምንሆን አፋርም ምንሆን ቤኒሻንጉል ኦል ፒፕል ኢትዮጵያዊ መጥፎ ክልል የለም። የእናት ሆድም ዝንጉርጉር ነው። መጥፎ ሰው ሊኖር ይችላል ከናት ልጆችም ማለት ነው። ስለዚህ ባካችሁ ለአረቦቹ ያልሆነ መረጃ ተስጣቸው። እኔ ቦንቱ ከቃሌ ዝንፋልልም ውሸትም አላወራም። በጠየቁኝ ቁጥር ፈጣሪ በሚያውቀው ነገ አንደበቴ ታስሮ እሱ ፊት ለምትቀርሙ ብላሴ አልሰናፈር። ሲጠይቁኝ ሁሉም ኢትዮጵያዊ ነው። ሁሉም አንድ ነው። ይሄ ክልል መጥፎ ነው፣ ይሄ ክልል ጥሩ ነው እምልሽ ማህበረሰብ የለም። የሰው ልጅ ቋንቋ ይለያያል። የሱሪያ አረብ ቋንቋው እንደሚለይ፣ የሊብናን እንደሚለይ፣ የሳውዲ እንደሚለይ፣ የኩዌት እንደሚለይ አነጋገራችን ይለያል። ባህሪ ደግሞ የሰው ልጅ አንድም ጥሩ አንድም መጥፎ ይኖራል። ስለዚህ መዳብ እንደዚህ አይነት አስተሳሰብ እግዚአብሔርም ስለማይወደው ዝም ብለው ፋዲ ማለት ዝም ብሎ ወሬ ነው የሚያወሩት። ስለዚህ ጥሩም ሊኖር ይችላል፣ መጥፎ ሰውም ሊኖር ይችላል። የእናት ሆድ ዝንጉርጉር ነው ይባል የለ። ስለዚህ ምን አለ ቴንሽን ባታረጓቸው፣ ስጋት ውስጥ ባትከቷቸው፣ ባትዋሹ ምን አለበት? هذا كله كذوب أبو طاري طباري نايلو طش እንደዛ ነው። ገብቷችሁ ካላለ እና ሰው ልጅ ሁሉም ክልል አንድ ነው። ግን የከተማ ልጅና የገጠር ልጅ ባስተሳሰብ በእውቀት ሊበላለጥ ይችላል። ያንንም እውነቱን ተናገሩ። ምን እውነት ተናግሮ የሚበላው እንጀራ አይጣፍጥም እንዴ? ሬት ይላል እንዴ? ኧረ እባካችሁ በፈጣራችሁ በመድኃኒዓለም አነጋገራችሁን አንድ አድርጉና አስተካክሉት እግዚአብሔር በሚወደው። ሱብሃንአላህ ይላል ሙስሊም። ነገ እኮ ታስረሽ ፈጣሪ ፊት ለፊት ትቀመጫለሽ። ምን አስዋሻችሁ? እግዚአብሔርን ምን አስዋሻችሁ? ኧረ እባካችሁ በመድኃኒዓለም እኔ የራሳችሁ ጉዳይ። እኔ ቦንቱ ነኝ። አልቀየር አልለወጥ። ሲዳ አነ ኪለ ከላም ሲዳ ፊት ለፊት ነው መናገር። አጭርና አማርኛ ከፈለገ ይሆናል፣ ካልፈለገ አይሆንም። ስለዚህ አመሰግናችኋለሁ። እንደዛ ነው ጫወታ። ተስተካከሉ። እግዚአብሔር በሚያውቀው ነገር ተስተካከሉ። ብትሮጭም የትም አትደርሽም። ርስቅ ምን አለ ሙምናስ ፈጣሪ ያለው ቦታ ነው የምትደርሺው። ቢኖርሽም መብላትሽን አታውቅም። አትስገብገቡ። حمد ربك شكر لبك خاف ربك اللي جابك. هذا دنيا فادي بكرة تخلينا تروح.